ሰላም ጤና ይስጥልን። እንዴት ከረማችሁ? ውድ የኤልዳ ሚዲያ ተከታታዮች፣ በዛሬው ዘገባችን የተለያዩ ወቅታዊ ከሀገር ውስጥና ከሀገር ውጭ የደረሱንን ዜናዎች በዝርዝር እናቀርባለን። አብራችሁን ቆዩ። ሌሎች መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የሚዲያችን አጋር ሆኑ። የመጀመሪያው ዜናችን በገዛ እናቱና እህቱ ላይ አሰቃቂ ግድያ የፈጸመው ግለሰብ በሞት እንዲቀጣ ተወሰነ። የሀዲያ ዞን ከፍተኛ ፍርድ ቤት የሾኔ ምድብ ችሎት በገዛ ወላጅ እናቱና እህቱ ላይ አሰቃቂ ግድያ የፈጸመው ወጣት ሰንበቱ መንገሻ ላይ የሞት ቅጣት ተወስኗል። ተከሳሹ በምዕራብ ባዳዋቾ ወረዳ የገርቦ ቀበሌ ነዋሪ ሲሆን ወንጀሉን የፈጸመው ጥር 9 ቀን 2018 ዓ.ም በመኖሪያ ቤታቸው ውስጥ ነው። ፍርድ ቤቱ እንዳረጋገጠው ተከሳሹ እናቱን ወይዘሮ አማረች ጊቻሞን እና እህቱን ወይዘሪት አይናለም መንገሻን በአሰቃቂ ሁኔታ በስለት መሳሪያ በመውጋት ሕይወታቸው እንዲያልፍ አድርጓል። የምዕራብ ባዳዋቾ ወረዳ ፖሊስ ከአካባቢው ማህበረሰብ ጋር በመተባበር ተከሳሹን በቁጥጥር ስር በማዋል ለሕግ አቅርቧል። መጋቢት 10 2018 በችሎቱ ሂደት ላይ አቃቤ ሕግ በርካታ ማስረጃዎችን አቅርቧል። ተከሳሹ እናቱንና እህቱን መግደሉን በማመን በሰጠው የእምነት ቃል እና ፍርድ ቤቱ በቀረበው ማስረጃዎች መሰረት ፍርድ ቤቱ የድርጊቱን አሰቃቂነትና የተከሳሹን የጭካኔ ደረጃ ከግምት ውስጥ በማስገባት ተከሳሹ በፈጸመው ከባድ የሰው መግደል ወንጀል ጥፋተኛ ነው በማለት በሞት እንዲቀጣ በሙሉ ድምፅ ወስኗል። ሁለተኛ፣ ሜታ የቲክቶክ እና የዩቲዩብ ተጽዕኖ ፈጣሪዎችን ወደ ፌስቡክ ለመሳብ ወርሃዊ ክፍያ አቀረበ። ሜታ የታወቁ የቪዲዮ ፈጣሪዎችን ከሌሎች ተቀናቃኝ ማህበራዊ ሚዲያ መድረኮች ወደ ፌስቡክ ለማምጣት ክሬተር ፋስት ትራክ የተሰኘ አዲስ መርሃ ግብር ይፋ አድርጓል። ኩባንያው ተጽዕኖ ፈጣሪዎች የነበራቸውን ቪዲዮዎች በፌስቡክ ላይ መልሰው እንዲለጥፉ በማድረግ ብቻ ወርሃዊ የገንዘብ ክፍያ እንደሚፈጽም አስታውቋል። የክፍያው ዝርዝር እንደሚከተለው ነው። የተመረጡ ፈጣሪዎች እንደ ተከታዮቻቸው ብዛት የሚከተለው ክፍያ ይቀርብላቸዋል። 100,000 ተከታይ ያላቸው በወር $1,000፣ 1 ሚሊዮን ተከታይ ያላቸው በወር $3,000። ከገንዘቡ ባሻገር ፌስቡክ ለቪዲዮዎቹ ሰፊ ተደራሽነት ወይንም ቡስት እንዲያገኙ ያደርጋል። ለመሳተፍ የሚያስፈልጉ መስፈርቶች። ፕሮግራሙ በአሁኑ ወቅት ጥብቅ መስፈርቶችን ያስቀመጠ ሲሆን ዋና ዋናዎቹ የሚከተሉት ናቸው። በአሜሪካ ወይንም በካናዳ የሚኖሩና እድሜያቸው 18 ዓመት የሞላቸው፣ በኢንስታግራም፣ በቲክቶክ ወይንም ዩቲዩብ ቢያንስ 20,000 ተከታዮች ሊኖራቸው ይገባል። ቢያንስ ለ30 ቀናት የቆየ የፌስቡክ ገጽ ያላቸውና ባለፉት 6 ወራት ውስጥ ምንም አይነት ሪልስ ያለቀቁ መሆን ይጠበቅባቸዋል። ባለፉት 60 ቀናት ውስጥ ቢያንስ 30,000 ቪዲዮዎች እይታ ያላቸው መሆን አለባቸው። ይህ እርምጃ ሜታ በ2025 ለፈጣሪዎች የከፈለውን የክፍያ መጠን $3 ቢሊዮን በማድረስ የ35 በመቶ ጭማሪ ካሳየ በኋላ የመጣ ነው። ሜታ በተለይ ቲክቶክ በአሜሪካ ውስጥ ካለበት የፖለቲካ ጫናና የሕግ እገዳ ስጋት ጋር ተያይዞ ተጽዕኖ ፈጣሪዎች አማራጭ እንዲፈልጉ እያበረታታ ይገኛል። ሶስተኛ፣ ፍቅር ኪሎ አይመዝንም። 175 ኪሎ ግራሙ ግዛቸው እና 34 ኪሎ ግራሟ አመርቲ። በቲክቶክ መንደር ሰሞኑን የብዙዎችን ቀልብ የሳበ አንድ ድንቅ ጥንድ ታይተዋል። አንዱ ወፍራሙ፣ ሌላዋ ቀጭኗ እየተባሉ በማህበራዊ ሚዲያ መነጋገሪያ የሆኑት ግዛቸውና አመርቲ ፍቅር በቁጥርና በክብደት እንደማይለካ በተግባር እያሳዩ ይገኛሉ። ግዛቸው ገና የ22 ዓመት ወጣት ቢሆንም የ175 ኪሎ ግራም ግርማ ሞገስ አለው። በሌላ በኩል ደግሞ የ20 ዓመቷ አመርቲ
የ34 ኪሎ ግራም ክብደት ያላት ጭምት ወጣት ናት። እነዚህ ሁለት ተቃራኒ የሚመስሉ ውበቶች ሰሞኑን ገመዳ ሾው ላይ ቀርበው የልባቸውን አውግተዋል። በቆይታቸው የሰጡት ምላሽ የብዙዎችን ልብ ነክቷል። በመካከላቸው ያለው የክብደት ልዩነትም ሆነ የሰዎች አስተያየት ሳይገታቸው ወደፊት በትዳር ተሳስረው አብሮ ለመኖር ትልቅ ፍላጎት እንዳላቸው በግልጽ ተናግረዋል። ይህ ታሪክ ፍቅር መልክ፣ ቁመትና ክብደት ሳይሆን ንጹህ ልብና መግባባት መሆኑን ዳግም አስመስክረዋል። ለወጣቶቹ መልካም የፍቅር ዘመን እንዲሆንላቸው ኤልዳ ሚዲያ ይመኛል። አራተኛ ድርብርብ ሐዘን። በጋዜጠኛ ተመስገን ባዲሶ መኖሪያ ቤት ሌላ የሐዘን ደመና አጠላ። የጋዜጠኛ ተመስገን ባዲሶ ድንገተኛ ህልፈት ተከትሎ በታላቅ ሐዘን ላይ የሚገኘው የባዲሶ ቤተሰብ ትላንትና መጋቢት 9 ቀን ሌላ መሪር መርዶ አስተናግዷል። የታዋቂው ጋዜጠኛ ተመስገን ባዲሶ ታላቅ ወንድም ሙሉጌታ ባዲሶ ከቀኑ 7 ሰዓት ላይ ከዚህ ዓለም በሞት መለየቱ ተሰምቷል። የተመስገን የረገፈ አፈር ሳይደርቅ እናት እማማ ባዩሽ ገና የልጃቸውን የለቅሶ ልብስ ሳይቀይሩ የደረሰባቸው ይህ ድርብርብ ሐዘን እጅግ ልብን ይሰብራል። ሞት አንዱን ሐዘን በሌላው እየተካ በቤተሰቡ ላይ ከባድ ፈተና ደቅኗል። ለእናታቸው ለእማማ ባዩሽ፣ ለቅርብ ጓደኞቻቸውና ለመላው ቤተሰቦቻቸው መጽናናትን እንመኛለን። ፈጣሪ ለዚህች እናት ብርታቱን ይስጥልን። አምስተኛ የነፂ ነፍስ እረፍት ትሻለች። ቤተሰባዊ አለመግባባቶች በማንኛውም ቤት ሊኖሩ የሚችሉ ቢሆንም እነዚህን ቁስሎች አደባባይ አውጥቶ መሸጥ ግን የሟቹን ክብር ዝቅ ማድረግ ነው። አርቲስት ነፃነት ወርቅነህ በህይወት ዘመኑ ሲሸሸው እና ሲፈራው የነበረው ጥላ ዛሬ በእረፍቱ ወቅት በላዩ ላይ ሲያንዣብብ ማየት እጅግ ያሳዝናል። ዛሬ ግን ይህንን የከበረ ስም ለዩቲዩብ እይታ ወይንም ቪው እና ለንግድ ትርፍ ሲባል በተለያዩ ሚዲያዎች ላይ ያለ አግባብ ሲነሳ ማየት የህሊና ቁስል እየሆነ ነው። ነፂ ብቻውን የታገለላቸውን የህይወት ውጣ ውረዶች ዛሬ ለገበያ ማቅረብ የሞራል ውድቀት ብቻ ሳይሆን የጓደኝነትም ሆነ የቤተሰብ ፍቅር የሌለን መሆኑን የሚያሳይ ድርጊት ሆኖ አግኝተነዋል። ለሚዲያ ባለሙያዎቹና ዩቲዩበሮች የሰው ልጅ ህይወትና ስም የንግድ ሸቀጥ አይደለም። ባካችሁ በነፂ ስም የምታደርጉትን የገበያ ሩጫ አቁሙ። ለቅርብ ወዳጅና ለቤተሰቦች ነፍሱ በሰላም እንድታርፍ ካለፈ በኋላም ቢሆን ክብርና ሰላም ስጡት። ጊዜና ቀጠሮ እየመረጡ የልጁን ነፍስ ማስጨነቅ ይብቃ። ነፂ በሰው ተከቦ ብቻውን የኖረ ቤተሰብ እያለው ብቸኝነት የቆሰቆሰው እና ለራሱ ሳይሆን ለሰው ብሎ ራሱን የሰዋ ትልቅ ስብዕና ያለው ሰው ነበር። ኤልዳ ሚዲያን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ የጻፋችሁልን፣ ፕሮግራማችንን ከወደዳችሁት ላይክ በማድረግ አስገራሚና ድንቃድንቅ ታሪኮች ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ።